አሳዛኙ የዲሌ የመጨረሻ ሰዓታት በርካቶችን እንዳሳዘነ የወጡት መረጃዎች ያሳያሉ። መኪና አደጋም እንዲደርስባት በከፍተኛ ስቃይና ጭንቀት ውስጥ ሆና ነው ህይወቷ ያለፈው። በርካቶችንም ያሳዘነ በተለይ በቲክቶክ አካውንቷ ሊሊ ቪላግ በመባል የምትታወቀው መልካም ቪዲዮችን፣ ተፈጥሮችን፣ ሀገሮችን፣ አካባቢዎችን በማስተዋወቅ ከፍተኛ ሚና ስትጫወት የነበረችው ተስፈኛዋ ወጣት በዚህ ሁኔታ ህይወቷ ማለፉ በርካቶችን አሳዝኗል። ትራፊክ አደጋ የበርካቶችን ህይወት እየቀጠፈ ያለው በጣም ሰው እንደወጣ የሚቀርበት ሁኔታም ነው የሚፈጠረው። ወጥቶ ከመቅረት ይጠብቀን። በጣም የሚያሳዝነው በቅርቡ ብቻ እጅግ አሳዛኝ ታሪክ የተሰማው በቅርቡ በዚሁ በሞጆ ላይ ፓይሌት ልጃቸውን ከዳሩ በኋላ ማይሌት ተረፈ አባት አቶ ተረፈ ወይም ዶክተር ተረፈ በመኪና አደጋ ነበር ህይወታቸውም ያለፈው። እንደዚሁ ስንቱ እንደወጣ ቀረ። ብዙ አርቲስቶች፣ ብዙ ታላላቅ ሰዎች በመኪና አደጋ ህይወታቸው የተቀጠፈበት ሁኔታም ነው የሚፈጠረው። ስለዚህ ይህን የትራፊክ አደጋ ከስር መሰረቱ መቅረፍ እንደሚያስፈልግ ጭምርም ነው። በሀገራችን ደግሞ የተለመደው ቦሎ ለማሳደስ ገንዘብ፣ ለሰርቪስ ገንዘብ በጣም በሚያሳዝን ሁኔታ ሰው ማውጣት አይፈልግም። ብዙ ጊዜ ሰው ችግሩ መሰረታዊ ወጪዎችን ማውጣት አይፈልግም፣ ማሰብም አይፈልግም። ገቢውን ብቻ ትኩረት ስለሚያደርግ ለትራፊክ አደጋም ተጋላጭ ይሆናል። ይህ ብቻ አይደለም። ሹፌሮችም ሲሾፍሩ በጣም ከሱስ በጸዳ መልኩ ራሳቸውን ኃላፊነት ወስዶ ኃላፊነት ሰጥቶ ኃላፊነት ስሜት ከነዱ እንጂ የሰው ልጅ ህይወት በጣም አስቸጋሪና ፈተና ላይ ነው ወድቀው። በርካቶቹ አካላትን አጥቷል። በሙሉ አካል መልከ መልካም የነበሩት አካል ጉዳተኛ ሲሆኑም ተስተውሏል። ይህ ሁላ የመኪና አደጋ የበርካቶች ነፍሳትን የቀጠፈ ሁኔታም ነው የፈጠረው። ስለዚህ በጣም ጥንቃቄ ሊደረግ የሚገባ ሰው ከስህተቱ መማር እንዳለበትም ነው። በመኪና ቁጥር ጥቂት ከሚባሉት ሀገራት አንዷ ነች ኢትዮጵያ። ግን በአደጋ ግን ከፍተኛ መሆኑ በጣም ያሳዝናል። እንደ ሀገርም እንደሚያሳፍር ጭምርም ነው። በርካታ ነፍሳትን የጫኑት ሹፌሮችም ጥንቃቄና ኃላፊነት ሊሰማቸው ይገባል። በጣም በሚያሳዝን ሁኔታ የብዙሃን ነፍስ ይዞ ገደል የሚገቡት ሹፌራቸውም ራሳቸውንም ቤተሰቦቻቸውንም አጠቃላይ ለሁሉም ሳይሆኑ ህይወታቸው የሚያልፍበት እነሱም ይሞታሉ። ስለዚህ ጥሩ አይደለም። ኃላፊነት ሊሰማው ይገባል። ቦሎ አስተካከል ሲባል ሰው በቃ ሰርቪስ አድርግ ሲባል መሸሽ የለበትም። መጀመሪያውንም አቅሙን አውቆ ነው መኪና መግዛት ያለበት። ያለዚያ የሰው ህይወት ነው የሚጠፋው። ለዚህም ነው ለትራፊክ አደጋ ዋነኛው ምክንያት ይህ ነው። ሰርቪስ ቦሎ አንዳንዶች ፎርጅድ አሰርቶም የሚያሳዩበት ሁኔታም ነው የሚፈጠረው። አብዛኞቹ ሹፌሮች ችግሮች በጣም በሚያሳዝን ሁኔታ ትራፊክ ይቀጣኛል ወይስ አይቀጣኝም፣ አይቶኛል ወይስ አላየኝም ነው የሚለው። ስለዚህ ስለ ነፍሱ ማሰብ አለበት፣ ስለ ተሳፋሪ ማሰብ አለበት። ለዚህም ነው ዋነኛው በተለይ ትራፊኮችም አንዳንዴ ደም እንባ ህዝብን የሚያስለቅሱበት ምክንያትም ይፈጠራል። ስለዚህ በጣም ጥንቃቄ ሊደረግ በሁለቱም በኩል ማለትም ነው። የትራፊክ አደጋ የበርካቶችን ነፍሳት እየቀጠፈ ስለሆነ ነው። በተደጋጋሚ ደግሞ ኢትዮጵያ ውስጥ እየተሰሙ ያሉት የትራፊክ አደጎች በጣም ዘግናኝ ናቸው። ከዚህ በፊትም ደግሞ ከጸበል ሲመለሱ የሻሸመኔ ተወላጆች እንደወጡ የቀሩበት እንዳለ በጣም በሚያሳዝን ሁኔታ እንደ ቅጠል የረገፉበትም ሁኔታም ነው ተፈጠረው። ስለዚህ እነዚያን ነገሮች ጥንቃቄ ሊደረግ የሚገባ ነው። ይቺ ወጣት እንግዲህ ሊሊ ቪላግ በመባል ተሸላሚም ነበረች። ከዚህ በፊት አርቲስት ቬሮኒካ አዳነ ሸልማ ነበረ። ምክንያቱም የሰራችው ስራ በማህበራዊ ሚዲያ ትልቅ ተጽዕኖ እየፈጠረች ስለሆነ ብዙ ሀገራትን አካባቢን በማስተዋወቅ ረገድ እጅግ የጎላ ሚና ስትጫወት የነበረችው ተስፈኛዋና ህልመኛዋ ወጣት እንደነበረች ጭምርም ነው ሊሊ ቪላግ ወይም ሊሊ ትክክለኛ ስሟ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ታዲያ የዚች ወጣት ህልፈት በርካቶችን አሳዝኗል። ማህበራዊ ሚዲያን ለመልካም አላማ፣ ለበጎ አላማ፣ ለሰው ለሚጠቅም ነገር በጣም በሚገርም ሁኔታ አካባቢዎችን በማስተዋወቅ እያዝናናች የምታስተምር ቁም ነገረኛ ልጅ ከሷ ህይወት ደግሞ ብዙዎች ተስፋ ያለ መቁረጥን፣ ስራ ፈጠራን መማር እንደሚችሉ ጭምርም ካሜራዋን አዝላ የትም አካባቢ ሄዳ በመቅረጽ በጣም በሚገርም ሁኔታ አካባቢዎችን ስታስተዋውቅ የነበረችው ድንቅ ኢትዮጵያዊት ለወደፊቱም ለኢትዮጵያ ህዝብ አጠቃላይ በዓለም ደረጃም ሮል ሞዴል መሆን የምትችል ልጅ ነች። እንግዲህ ህይወቷ ባጭሩ የተገጨው የመኪና አደጋ በጣም ጥንቃቄ ሊደረግ የሚገባው የመኪና አደጋ መንገድ ሲሰራ መንግስት በጣም ጥንቃቄ አድርጎ መስራት ማሰራት እንዳለበት ጭምርም አልፎም ደግሞ ሹፌሮች ኃላፊነት ሊሰማቸው ይገባል። ሹፌሮች እንግዲህ ኃላፊነት ሊሰማቸው እንደሚገባ ጭምርም ነው። እንደ ወጣች ቀረች ይቺ ልጅ። በርካቶችን ያሳዘነ ክስተት ነው። ከዚህ በፊት ፍሪጅ እንደተሸለመች ጭምርም ነው። ቬሮኒካ አዳነ የ90,000 ብር ፍሪጅ እንደሸለመችላት ጭምርም ነው። እንግዲህ ይችን የመሰለች ወጣት ህይወቷ ማለፉ በጣም ያሳዝናል። ከዚህ በፊት እንግዲህ በተለያዩ ድራማዎች ላይ የሚሳተፉት ኢትዮጵያኖች በጣም በሚያሳዝን ሁኔታ በመኪና አደጋ ህይወታቸው ማለፉ በጣም የመገጨት የመገልበጥ የተለያዩ አደጋዎች። ስለዚህ
ጥንቃቄ ሊደረግ እንደሚገባ ጭምርም ነው። በርካቶቹም ትኩረት ያልሰጡት ሰው እንደወጣ እንደሚቀር፣ ስለዚህ ደግሞ መልካም ነገሮችን ማህበራዊ ሚዲያ ላይ መስራት ጥሩ ነገሮችን አንዳንድ ሰው ካልተሳደብኩ አልፈመስም ብለው የሚያስብ አለ። ጥሩ አይደለም። ያ መልካም ነገሮችን ሰርቶ ትልቅ ደረጃ መድረስ እንደሚቻል፣ ሀገርን፣ ህዝብን፣ ራስን መቀየር እንደሚቻል ጭምርም ነው። ይቺ ወጣት ብዙ ተስፋ ተጥሎባት የነበረችው ወጣት ብትሆንም በጣም አሳዛኝ በልብ በሚሰብር መልኩ ነው። የአርሲ ተወላጅ ነች። ስራ ስትሰራ የነበረችው በደቡብ ክፍል ኮንታ የሚባል ስፍራ እንደሆነ ጭምርም ነው። እንግዲህ የመጨረሻ ሰዓታት በጣም አስቸጋሪና በጣም አሳዛኝ እንደነበረ ጭምርም ነው የወጡት መረጃዎች የሚያሳዩት። በከፍተኛ ሁኔታ ተሰቃይታ ህይወቷ እንዳለፈ ጭምርም ነው። ለዚህም ነው መኪና አደጋ ህይወት ብቻ ሳይሆን ህመሙና ስቃዩ ራሱ መከራ ነው። ከሞትም በላይ ደግሞ መከራው በጣም የሚያሰቃየው አደጋ ሲፈጠር በጣም በሚያሳዝን ሁኔታ ሰው የሚሰማው ስሜት ከፍተኛ ህመም ነው። በዛ ላይ ደግሞ በጣም በሚያሳዝን ሁኔታ ከዛ በኋላ ህልፈት ደግሞ እጅግ የሚያሳዝነው ማለት ነው። ያ ሁላ መከራ ነው እንግዲህ ሰው ላይ የሚደርሰው። አብዛኞቹ ደግሞ አካል ጉዳተኛ ሆኖ የሚቀመጡበት፣ ስራቸውን ፈቶ የሚቀመጡበት፣ ቤተሰብ አስተዳዳሪ የሆኑትም በጣም አሳዛኝ ነው። ብቻ መኪና አደጋ ላይ በጣም ትኩረት ልሰጥና መኪናን በተለይ ሰው ሲያሽከረክር በጥንቃቄ መሆን አለበት። እቃው መታደሱ ብቻ አይደለም። መኪናው ሲያሽከረክር ሰው በጊዜ ለመድረስ መቸኮል የለበትም። ረጋ ብሎ መድረስ እንዳለበት ጭምርም ነው። እንግዲህ አጠቃላይ ያን በማስመልከትም ነው የወጣቷ ህልፈት በርካቶችን እንባ ያራጨ ክስተት፣ የበርካቶችን ልብ የሰበረ ክስተት ስለሆነ ነው አጠቃላይ ለእናንተ ይዤላችሁ የመጣሁት። እንግዲህ አጠቃላይ በሶሻል ሚዲያ በመልካም ነገሮችን በመስራት የምትታወቀው ከሷ ሰው ምን ይማራል? መልካም ነገሮችን፣ ጥሩ ነገሮችን፣ አካባቢዎችን ማስታወቅ፣ እያዝናኑ ማስተማር፣ እንደዚህ አይነት ነገሮችን መማር እንደሚቻል ነው። አንዳንዶች ሁሌ ቁም ነገር አዘል ያልሆነ ነገር ይዞ መምጣት ብቻ አይደለም፣ ቁም ነገርም ደግሞ በቀልድ መካከልም ቁም ነገር ማስተላለፍ እንደሚያስፈልግ ጭምርም ነው። ትምህርት አዘል የሆኑት ነገሮች እንደዚህ ከውጭው ዓለም ተሞክሮ ቢወሰድም የተሻለ ይሆናል። እኛ ሀገር እዚህ እየተለመደ ያለው አንዱ እናቱን በመስደብ ሌላኛውን በመስደብ በጣም በሚያሳዝን ሁኔታ በዛው ብዙ ተከታዮች የሚያገኙበት ጊፍት የሚወርድበት ሁኔታ ተገቢ እንዳልሆነ ጭምርም ቲክታክ እንግዲህ የብዙ ወጣቶችን ህይወት የቀየረበትም ነው። በመልካም ነገርም በመጥፎ ነገርም ሁለቱም በጣም በሚያሳዝን ሁኔታ እንግዲህ የሚቀየሩበትም ሁኔታ ነው። መልካም ነገሮችን ሰርቶ ደግሞ ውጤታማ የሆኑት የአእምሮ እርካታና እረፍትም ልዩ እንደሆነ ጭምርም ነው። ምክንያቱም አንገታቸውን የሚያቀና ስራ እንጂ የሚደፋ ስራ እንዳልሆነ ጭምርም የአደባባይ መረጃዎች ናቸው። አጠቃላይ እንግዲህ በዛ ዙሪያ ነው ለእናንተ ይዘንላችሁ እያመጣ ነው። በዚሁ በህይወት ተሞክሯ ደግሞ ሰው ምን መማር እንዳለበት ጭምርም አጠቃላይ ይጠቅማችኋል ብዬ ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ። ይህ ሚኪያስ ኒውስ ነው። ሌላኛው ቻናሌ ነው። ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ማግኘት ይችላሉ። በዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለምተላለፉ ሳብስክራይብ ማድረግ በፍጹም እንዳይረሳ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።